በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ የተሰኛችሁ የእግዚአብሔር ቤተሰቦች ሊቃውንተ ቤተ ክርስቲያን ምዕመናን ሁላችሁም በእግዚአብሔር ስም እንደምን አደራችሁ? እንደምን አላችሁ? እንደምን ሰነበታችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በይበልጥም ሁላችንንም በዚህ ስፍራ አሁን የተገኘነውን በረከተ ሥጋ በረከተ ነፍስ እንድናገኝ በቅድስናው ስፍራ ሰብስቦ ለእንዲህ አይነቱ በጎ ነገር ስላዘጋጀን ሌላ የምንለው ምንም የለም፣ ተመስገን ነውና አምላካችን ስሙ ለዘላለሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ እማ አምላክ ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። በአማላጅነቷ አትለይ። ስምዖን ወልደ ዮና ታፈቅረኒኑ ፈድፋደ እምሉ የዮሐንስ ወንጌል ምዕራፍ 1 ጀምሮ እስከ መጨረሻው ያለውን ቤታችን እናነበው። ከሳምንት ጀምሮ የተያያዘ ትምህርት ነው። ወይም ደግሞ ቃሉ የዛሬ ሳምንት ጀምሮ ያለፈው እሑድ ጀምሮ ከዛሬ ጋር አንድ ላይ የሚሰጥ የሚተላለፍ ትምህርትና መልእክት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን የዮና ልጅ ስምዖን እነዚህን አብረውት ያሉትን ቅዱሳን ሐዋርያትን ነው ከምትወደው በላይ ትወደኛለህን? ከነዚህ በላይ ትወደኛለህን ብሎ ታፈቅረኒኑ ትወደኛለህ ሆይ ብሎ ከአንዴም እስከ 3 ጊዜ እየጠየቀ በጎቼን፣ ጠቦቶቼን፣ ግልገሎቼን ጠብቅ ብሎ አደራ የሰጠበትን ጊዜ ነው ዛሬ ቤተክርስቲያን አስባ እግዚአብሔርን እንታመሰግነው። ለዚህ ዕለት ስላደረሰን ስሙ የተመሰገነ ይሁን። እንግዲህ የዛሬ ሳምንትም ታሪኩ በሰፊው ተነግሯል። አምላካችን መድኃኒታችን ኢየሱስ ክርስቶስ ለአባታችን ለአዳም በገባው ቃል ኪዳን መሰረት ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በአጭር ቁመት በጠባብ ደረት ተወስኖ ይህንን ዓለም በኪደተ እግሩ ዞሮ ለእኛ ለሰዎች የሚያስፈልገውን ማንኛውንም የምንመራበትን ሕገ ወንጌልን አስተምሮ በመጨረሻ በገባው ቃል ኪዳን መሰረት ሥጋውን ቆርሶ ደሙን አፍሶ በመልተ መስቀል ላይ ሕይወቱን መስዋዕት አድርጎ እንደሰጠንና ከዛም 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ የተነሳበትን ትንሣኤውን የምናስብበት ወቅት ነው አሁን። ከዛ በኋላ ነው በ40ኛው ቀን ወደ ሰማይ ማረጉን ደግሞ ከፊታችን ከሐሙስ ጀምሮ ስለ ዕርገቱ ይነገራል እስከ በዓለ ጰራቅሊጦስ ድረስ። እናም አምላካችን መድኃኒታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ ሞትን ድል አድርጎ ከተነሳ በኋላ በግልጥ ወይም ደግሞ ሁሉም ቅዱሳን ሐዋርያት ባሉበት 3 ጊዜ ተገልጦላቸዋል ወይም 3 ጊዜ አግኝቶ አስተምሯቸዋል። ይህንን ስንል 40ውን ቀን ሙሉ ለሁለቱም ለሶስቱም ሳይገለጥላቸው የዋለበት ቀን የለም ይላል። ስለዚህ የመጀመሪያው የትንሣኤ ዕለት ነው። የዛን ዕለት ተገልጦ ፍርሃትን አስወገደላቸው። የመጀመሪያው መገለጥ ፍርሃትን ከላያቸው አስወገደላቸው። ምክንያቱም በቀራንዮ የተሰቃየውን ስቃዩን አይተው እነ ቅዱስ ጴጥሮስ ሁሉ አናውቀውም ብለው ክደው ነበር የካዱት። አምላክነትን ሳይሆን መከራውን አይተው መከራውን ሽሽት ክደው ነበርና ያንን መከራ ስላዩ ፈርተው በዝግ ቤት ተቀምጠው ሳለ እንደተዘጋ ገብቶ ሰላም ለእናንተ ይሁን ብሎ ሰላምን ሰብኮላቸዋልና ፍርሃታቸውን አስወግዶላቸዋል። የመጀመሪያው መገለጥ ፍርሃትን ማስወገድ ነው። የእኛንም ፍርሃታችንን አስወግዶ ሰላሙን እንዲያድለን ቅዱስ ፈቃዱ ይሆንልን።
ሁለተኛው በዳግም ትንሣኤ ነው። የሁለተኛው መገለጥ ጥርጥርን ማጥፋት ነው። ከቅዱሳን ሐዋርያት በትክክል ተነስቷልን እሱ ነው አይደለም የሚል በልቦናቸው ጥርጣሬ እንዳይኖር እነ ቅዱስ ቶማስን ኑ የተቸነከሩ እጆቼን እግሮቼን በጦር የተወጋውን ጎኔን አይታችሁ እመኑ እንጂ አትጠራጠሩ ስለሚል የሁለተኛው መገለጥ ጥርጣሬን ማራቅ ወይም ጥርጣሬን ማጥፋት ነው ይላሉ አባቶቻችን። ሶስተኛው መገለጥ በጥብርያዶስ ወንዝ ተገልጦ የነበሩበትን ትተው ሄደው ስለነበር ወደ ተዋችሁት ወደ ናቃችሁት ዓለም ዳግመኛ ልትመለሱ አይገባም ብሎ ወደ ቀደመው ርስታቸው ወይም ወደ ቀደመው ግብራቸው ተመልሰው ነበርና ያንን አስትቶ እሱ ባዘዛቸው መንገድ ተከተሉኝ እንዳላቸው አሳ ማጥመድ ሳይሆን ሰው እንዲያጠምዱ ጠርቷቸው ነበር። ያንን ትተው ወደ አሳ ማጥመድ ሄደው ስለነበር ከዛ የመለሰበትና ሰው አጥማጅ ሆነው እንዲኖሩ ያጸናበት ዕለት ነው። ስለዚህ ነው እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ሁሉ እያደረገ እያለ ቅዱስ ጴጥሮስ መጀመሪያ ተከተለኝ ባለው በጥብርያዶስ ወንዝ እኔ አሳ ላጠምድ እሄዳለሁ ብሎ ወደ አሳ ማጥመድ እንደሄደ ሳምንት ተምረናል። ጌታ በሌለበት ሰዓት ምንም አላገኘም። ጌታ በነበረበት ጊዜ ግን መረቡን ስቦ ማውጣት እስከሚሳነው ድረስ ብዙ አሳዎችን እንደያዘ በሰፊው የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ ይተርክልናል። ይሄም የሚያሳየው ምንጊዜም ከእግዚአብሔር ጋር ከኖርን የምናጣው ነገር እንደሌለ፣ እግዚአብሔር ደግሞ ከኛ ከራቀ ሁሉ ነገር በረከተ ቢስ እንደሚሆን፣ በረከት የሌለው እንደሚሆን አሁን እንደምንኖረው ኑሮ ማለት ነው። ሁልጊዜ ሰው በራሱ ጭንቀት በራሱ ድካም የሚያመጣው ነገር የለም እያለች ቤተክርስቲያን ሁልጊዜ ትናገራለች። ምንጊዜም ወይኩን ፈቃድከ ያንተ ፈቃድ ይሁን ብላችሁ ጸልዩ ለምኑ እንዳለ ያንተ ፈቃድ ይሁን ብለን ጠዋት ስንነሳ ፈቃዱን ጠይቀን ወደ ተግባራችን ብንሄድ፣ ስራችንን ስንጀምር ያንተ ፈቃድ ይሁን ብንለው፣ ማንኛውም ነገር በአንተ ፈቃድ ይከናወን ካልነው እግዚአብሔር ደግሞ ፈቃዱ መልካም ነውና ለእኛ ሁሉም መልካም ይሆናል። ታዲያ እነ ቅዱስ ጴጥሮስ የእግዚአብሔርን ፈቃድ ሳይጠይቁ ሄደው ሌሊቱን ሙሉ ሲደክሙ አደሩ። ሌሊቱን ሙሉ ደከሙ፣ ምንም አላገኘንም ያሉት። አዎ ዛሬም ዓለም ወይም በዓለም ውስጥ ያለነው ሁላችንም እንደክማለን፣ እንወጣለን፣ እንወርዳለን፣ እንደው አልሞላልኝም እንላለን። ግን ጉድለታችንን የሚሞላውን እግዚአብሔርን ግን ፈቃዱን ብንጠይቀው እሱ ይሞላልናልና ቅዱሳን ሐዋርያትን በመካከላቸው ተገኝቶ ደክመው ያጡትን በኋላ በበረከት እንዳትረፈረፈላቸው ለእኛም ድካማችንን አይቶ አምላካችን እግዚአብሔር በበረከቱ እንዲጎበኘን ፈቃዱ ይሆንልን፣ ልቦናችንንም ወደሱ ይመልስልን። እንግዲህ ይሄ ትምህርት የሚሰጠው የሚነገረው በየዓመቱ ሕሊናችንን ሰብስበን እኛ እንድንማርበት እንድናውቀው እንድንጓዝበት ነው እንጂ መጽሐፍ ቅዱሱ ላይማ ሁሌ ተጽፎ እናነበዋለን እንድናስተውለው ጭምር። ታዲያ ይህንን ካደረገ በኋላ ነው አምላካችን ቅዱሳን ሐዋርያትን ሰበሰበና በመካከላቸው ሆኖ ቅዱስ ጴጥሮስን ከነዚህ ይበልጥ ወይም እነዚህን ከምትወድበት ፍቅር በላይ ትወደኛለህን ብሎ ጠየቀው። በዚህ ርዕስ ላይ ጥያቄ አለ፣ ጠያቂ አለ፣ ተጠያቂ አለ፣ መልስ አለ። ጥያቄው ተወደኛለህ ታፈቅረኒኑ ፈድፋደ ምሉ፣ ከነዚህ በላይ ወይም ደግሞ ሌላውን ከምትወድበት በላይ እኔ ትወደኛለህን ብሎ ጠየቀ። ጠያቂው አምላካችን መድኃኒታችን ኢየሱስ ክርስቶስ፣ ተጠያቂው ደግሞ ስምዖን የዮና ልጅ ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ ስምዖን ይባል ነበር፣ በኋላ ቅዱስ ጴጥሮስ ተብሏል። ስለዚህ ተጠያቂው ቅዱስ ጴጥሮስ ነው። መልሱ ደግሞ የሚገርም ነው። ምዕመናን በድፍረት አዎ እወድሃለሁ አላለም። ይህ ራሱ ትልቅ ትምህርት ነው። እውቀቱን ለማሰጠት ለማን ሰጠ?
ለእግዚአብሔር ሰጠ። ጌታ ሆይ እኔ እኮ እንደምወድህ አንተ ታውቃለህ እንላለን እኔና እናንተ። ይሄ ነው ማስተዋል የሚያስፈልገን። እያንዳንዱን የመጽሐፍ ቅዱስ ቃል ስናነብ ልናስተውለው ይገባል። መስማት ብቻ ሳይሆን ማስተዋል እንዳለብን ጆሮ ያለው መስማትን ይስማ እያለ አምላካችን ደጋግሞ የሚናገረው ለዚህ ነው። ቅዱስ ጴጥሮስን ትወደኛለህ ሲለው እንዴ አሳምሬ ነው የምወድ። አሁን እኛ አንዳንድ ሰው እንደዚህ ሲጠይቀን አወዳለሁ ጌታ አሁን መጥቶ ሁላችንም ቢጠይቅ እንዴ አሳምሬ ነው የምወድ እወድሃለሁ ብለን በድፍረት ደረታችንን ነፍተን ነው የምናገረው። ይሄ ምን ያስተምራል? ትሕትናን፣ ሃይማኖትን። አምላክ ነህ፣ ማእምረ ኅቡዓት ነህ። ከአንተ የተሰወረ የለም፣ ከአንተ የሚሰወር የለም። ሁሉን የምታውቅ ነህ። ጨለማ የማይጋርድህ ባህር ጥልቅ ውስጥ ያለውንም ሰማየ ሰማያት ያለውንም ሁሉ ስፍራ ያለውን ማየት መመልከት የምትችል ልብና ኩላሊት አይደለም አመላልሶ የሚናገረውን ገና ሳይደረግ አስቀድመህ የምታውቅ ስለሆነ ጌታ ሆይ እኔ እኮ እንደምወድህ አንተ ታውቃለህ አለ። የሚገርም ነው። ከዛ በኋላ ነው እንግዲህ በጎቼን ጠብቅ አለና አደራ ሰጠ። እዚህ ላይ የተወደዳችሁ የእግዚአብሔር ቤተሰቦች በደንብ የምናስተውለው ቅዱስ ጴጥሮስን ትወደኛለህ ብሎ ሲጠይቅ በወቅቱ እስከ ዓለም ፍጻሜ ድረስ ለቅዱሳን ሐዋርያት የሰጠው ትምህርት በዓለም ሁሉ እንዲነገር እንዲሰበክ ቅዱሳን ሐዋርያትን ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም እስከ ዓለም ዳርቻ ድረስ ይህንን የወንጌል ቃል ስበኩ አስተምሩ ብሎ ላከ። እስከ ዓለም ፍጻሜ ድረስ የሐዋርያት ተከታዮች የሆኑ መምህራን ካህናት እየተነሱ ያስተምራሉ። ለሐዋርያት የሰጠውን በረከት በየዘመኑ ለሚነሳው አማኝ ክርስቲያን ሁሉ እግዚአብሔር ሲያድል ይኖራል። በረከቱን እንደሚሰጥ ሁሉ ጥያቄውንም ይጠይቃል። ዛሬ እኔና እናንተን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እሱ ክርስቶስ ተብሎ እኛን ክርስቲያን አሰኝቶናልና ለክርስትናችን መገለጫ ክሩንም መስቀሉንም እናንጠለጥለዋለን፣ እናደርገዋለን። በልብሳችን፣ በአንገታችን፣ በሰውነታችን ላይ ሁሉ እናደርጋለን። ያ ማለት በመስቀል ላይ መከራ የተቀበልከው ለእኔ ስትል ነው። ሥጋ የተቆረሰው፣ ደም የፈሰሰው፣ የተገረፍከው፣ የተሰደብከው እኔን ኃጢአተኛውን ለማዳን ነው። ስለዚህ ይህንን እያሰብኩ እኖራለሁ። የሚወደኝ ቢኖር መስቀሉን ተሸክሞ ይከተለኝ አለ። መከራውን ሁል ጊዜ እያሰቡ በፍቅር መኖር እንደሚገባ ሲያጠይቅ ነው እንጂ ሁሌ መስቀል ተሸክሞ መከተል እንዳይመስል። ሰው መስቀሉን ተሸክሞ መከተል ማለት አምላካችን ፍቅር አገብሮት ስለ ፍቅር ሲል ወደዚህ ዓለም ከዙፋኑ መጥቶ እኛን ለማዳን በመስቀል ላይ ዋለ። ጠላቶቹን የሚያደርጉትን አያውቁምና ይቅር በላቸው እንዳለ እኛም እንዲህ አይነት ሰዎች እንድንሆን እንደዚህ አይነት ተከታዮች እንድንሆን አምላካችን መስቀሉን ይዛችሁ ተከተሉኝ አለ። ስለዚህ ጥያቄው እኛንም ይመለከታል። ስለዚህ ዛሬ እኛን እያንዳንዳችንን ስማችንን እየጠራ ትወደኛለህ ቢለን ምንድነው መልሳችን? አዎ እንደምወደው አንተ ታውቃለህ ካል በእውነት እንወደዋለን? ምንድን ያለው አምላካችን መድኃኒታችን ኢየሱስ ክርስቶስ? የሚወደኝ ቢኖር መስቀሉን ተሸክሞ ይከተለኝ፣ የሚወደኝ ቢኖር ራሱን ይጣል፣ ይተው፣ እርስ በርሱ ይፋቀር፣ ይዋደድ፣ ከወደዳችሁኝስ ትእዛዜን ጠብቁ። ብዙ ነው ስለ ፍቅሩ የገለጸልን። ነን ወይ ነው ጥያቄ። እውነት ክርስቶስን ከወደድነው እኛ መስቀሉን ተሸክመን ነው ወይ ያለ ነው? እርስ በርሳችን እየተፋቀርን ነው ወይ? ትእዛዙን እየጠበቅን ነው ወይ? በእውነት በትእዛዙ እየተመላለስን ነው ወይ? ያን ጊዜ እንደ ቅዱስ ጴጥሮስ አዎ እንደምወድህ አንተ ታውቃለህ የሚለውን ወይም ወድሃለሁ የሚለውን መልስ መመለስ እንችላለን። ስመ ክርስትና ይዘው እንቅልፍ አሸንፏቸው ወይም እያሸነፈን
ለእንቅልፋችን ስንል ከቤተ እግዚአብሔር በዕለተ ሰንበት የቀረንበት ጊዜ የለም። ጉዳይ አለንና ወደ ጉዳያችን እንሂድ። ልጄን በይበልጥ እኮ እኔ ይገርመኛል ብዙ ጊዜ እግዚአብሔር ደግነቱ ስፍር ቁጥር እኮ የለውም። የእኛን ስንፍና ስለሚያውቅ 6ቱን ቀን ሰጠና አንዷን ቀን ዕለተ ሰንበትን የእኔ ናት አለ። ያንን ሁሉ ቀን ግን እያንዳንዱ ሰው ወደ ስራው ሲሄድ ስለሚቀጣ ወይም ደግሞ ገንዘቡ ስለሚቀነስበት ለስጋው የሚያገኘው እንቅልፉን ጥሎ ቀን ከሌሊት ይሮጣል ይሄዳል። እሑድ ግን የእግዚአብሔር ዕለት ናት። ከእግዚአብሔር ጋር የምንነጋገርባት ዕለት ነች። ሰንበቴ ቅድስቴ እያለ የሚጠራት እያቆላመጠኛ ልጆቻችንን ስማቸውን ስንጠራ እያቆላመጥን እንደምንጠራ ዕለቲቱን እንዲህ አድርጎ ነው የሚጠራት። በዚህች ዕለት ግን እኛ ፕሮግራም እናወጣለን። ልጆቻችንን የምናዝናናበት፣ የሆነ ቦታ የምንወስድበት፣ የሆነ ስብሰባ የምናደርግበት፣ እድር የምንሰበሰብበት ብለን በእግዚአብሔር ቀን ላይ ፍርድ እንሰጣለን ወይም ቀጠሮ እንይዝበታለን። ይሄን አድርገን እንወድሃለን ማለት እግዚአብሔርን መዋሸት ነው። እግዚአብሔርን ደግሞ መዋሸት ይቻላል? አይቻልም። ስለዚህ ከእግዚአብሔር በላይ ወይም ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ በላይ ልጆቹን የሚወድ ሚስቱን የሚወድ ወይም ባሏን የምትወድ ወይም የዚህን ዓለም ገንዘብ የሚወድ ንብረቱ ሀብቱ እያሳሳው ሰው ላይ ክፉ የሚያደርግ ክርስቲያን ነኝ ብሎ የክርስቶስን ስም ይዞ ሊጠራ አይገባውም። እውነተኛ ጥያቄው ሲመጣ መልሱን መመለስ የማይችል ቤተ እግዚአብሔር በእግረ ሥጋ ብንመላለስ ከንቱ ነው ድካማችን። ጸሎታችን ከደመና በታች ቀሪ ነው። በአግባቡ እግዚአብሔር ፊት ቀርቦ መልስ የሚያገኘው በትክክል እግዚአብሔርን ከምንም በላይ ከነዚህ በላይ ነው እኮ ያለው። ከነዚህ በላይ እነዛን አብረውት ያሉት ወንድሞቹን ሐዋርያትን ከምትወዳቸው በላይ ነው ያለው። በላይ ፈርፋደ አለበት አይደለም። ከልጆቻችን ከቤተሰባችን ወይም ከገንዘባችን በላይ አይደለም። ከዛስ እኩል እግዚአብሔር እንወደዋለን። ብንጠየቅ ምንድነው መልሳችን? እንግዲህ መልሱን ለእናንተ ተዋለሁ። እንደው መጥቶ ጌታዬ ቢጠይቀኝ ነው መልሴ ብሎ ያሰበ ክርስቲያን አለ? እኛ አስባለን። እንደው ሌላውስ ይቅር ዕለተ ሞታችንን እናስባለን። ሌላ ቀርቶ ሰው ሞቶ እንኳን ስንሸኝ ስንቀብር እኔም እኮ እንደዚህ ሰው ነገ እኮ እጄ እግሬ ታስሮ አንደበቴ ዝም ብሎ ዓይኔ ማየት አቅቶት በሰው ተሸክሞኝ እንደዚህ አፈር ውስጥ እገባለሁ እኮ ክፉ ነገር ማድረግ የለብኝም ብሎ የሚያስብ ሰው አለ? አሁን በዚህ ምድር ላይ ይህን የሚያስብ ቢኖር እኮ ክፋት አይኖርም፣ ጸብ አይኖርም፣ ክርክር አይኖርም። እንደውም አባቶቻችን ሞትን መምህረ ሕግ ነው ይሉታል። የሕግ መምህር ነው። እንደው የጥንቶች እኮ አባቶቻችን ልባሞች ናቸው። ሰው ሲሞት ተሰብስበን ሴቱም ወንዱም በሙሉ ተሰብስበን እንድንሸኝ ይህንን መሸኘት ባህል አድርጎ እኮ ያስተማሩት እንዲያይና እንዲማር እኮ ነው። ነገ እኔም እኮ እንደዚህ ነኝ ብሎ እንዲማር ተሰብስቦ እንዲሸኝ ያደርጉታል። ሌላ ቀርቶ ሩጫውን አይታችሁታል። እንደው ስሙ ተቀይሮ ሰው መባሉ ቀርቶ አስከሬን ተብሎ ከዛ ቀጥሎ እንደው ወደ መቃብር ይዘው ሲሮጡ እኮ አይደረስባቸውም እኮ አይደል? አፈር ለማስገባት እንደውም ነፍስ ከስጋ ሲለይ እናት አባት ልጅም ቢሆን ሁላችንስ አሁን ሲሞት አንፈራም? እኔ በበኩሌ እፈራለሁ። እንደው ለማየትም ለመልካትም እፈራለሁ። በቤታችን እንኳን አናሳድርም። ቤተክርስቲያን ሄዱ ሄደልን ነው ምንለው አይደል? እንዲህ የምንጣላበት ቤት እንደው የምንጣላበት ሀብት ገንዘብ እኮ እንዲጥለነው በደቂቃ ውስጥ ነው የምንሄደው። ታዲያ ይህንን ከንቱነት ተረድቶ ሕገ እግዚአብሔርን ጠብቆ እግዚአብሔርን ወዶ መኖር ምንኛ ታላቅነት ነው። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች እንደው ዝም ብሎ ዓለም ክፉ ናት፣ እንደው በዚህ ዓለም ላይ ያለው ነገር ክፉ ነው እንዲህ ነው ማለት አይደለም። እኛ ነን ክፉ የሆነው። እኛ ደግ ብንሆን፣ እኛ እግዚአብሔርን ብንወደው እግዚአብሔር ስለሚወደን የሚያዝን መሪ ይሰጣል። የሚራራ የሚወደን መሪ ይሰጠናል። ምን ሆናችሁ? ምን ተበደላችሁ? ምንድነው ችግራችሁ? ይላል።
ግን እኛ ክፉ ሆነን ደግ አምጣ ማለት እግዚአብሔር እንዴት ይሆናል? እንዴት ይሆናል? ዘመኑ ክፉ ነው። ምን አረገ ዘመኑ? ዘመኑ ምን አረገ? ሰው እርስ በርሱ ተጨካክሎ አራዊት እንኳን ሳይቀሩ ወገኖቻቸውን ምንም ማድረግ አይችሉም። ይረዳዳሉ፣ ይተጋገዛሉ። ሰው ግን ሰውን እየወጋ ከመግደልም በላይ በጭካኔ ብዙ ነገር እያደረገ ከዛም በላይ እግዚአብሔር በፈጠረው ምድር ላይ እየኖረ እችን አጭር ዘመን ለመኖር እንኳን መቼ እንደሚጠራ ሳያውቀው ይሄን የምድር የራሱ ያልሆነው ይሄን የምድር ነው ከዚህ ምድር ውጣ የሚል ትውልድ ተፈጥሮ ይሄን የቋንቋ ነው እያለ ቋንቋ በኃጢአት ምክንያት ነው የተከፋፈለው የበዛው። ሰዎች ከእግዚአብሔር ጋር ሲጣሉ ነው ቋንቋቸው የተለያየው። ቋንቋ ደግሞ ለሰው ልጅ መግባቢያ ነው እንጂ መጣያ አይደለም። ታዲያ ይህንን የሚያስተውል ልብ ያጣ ነው ከእግዚአብሔር ስለተለየን፣ እግዚአብሔር ስለማይወደን፣ እኛም ስለማንወደው ሁሉ ነገር ክፉ ሆነ። የምንሰማው ክፉ፣ የምናየው ክፉ፣ የምንኖረው ሁሉ በሰቀቀን። ለምን ብሎ መጠየቅ ራስን ያስፈልጋል። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች እንደው ቤተ እግዚአብሔር ዛሬ እሑድ ነው፣ ዛሬ ማርያም ናት፣ ነገ ገብርኤል ነው፣ ጊዮርጊስ ነው ብሎ ቤተ ክርስቲያን መሄድ ብቻ ሳይሆን ሃይማኖቱን አጥብቆ መያዝ ማወቅ ያስፈልጋል። አምላካችን መድኃኒታችን ኢየሱስ ክርስቶስ እኛን ስለወደደን ነው እኮ ያለ ምንም ነገር ስለ ፍቅር ብሎ ከሰማየ ሰማያት ከዙፋኑ ወደዚህ ምድር የመጣው። ቢመጣ ግን እኛ አቀባበላችን ምን እንደሚመስል ያው ያሳለፍነው ማለት ነው። በጾሙ በሕማማቱ ታሪኩ ሲተረክ በስቅለቱ ዕለት ሰዎች የሚያደርጉት ክፋት በሐሰት ስንት ነገር እንዳደረጉ። ስለዚህ ከአንዴም 3 ጊዜ ቅዱስ ጴጥሮስን ትወደኛለህ ብሎ ጠየቀው። እንደምወድህ አንተ ታውቃለህ እያለ መልስ ሰጠው። በጎቼን ጠብቅ፣ ጠቦቶቼን ጠብቅ፣ ግልገሎቼን ጠብቅ ብሎ በወቅቱ ላሉት እንደ ደረጃቸው መምህራንን 70 36 ቅዱሳት አንስትን ከዛም ታላላቆችን፣ መካከለኞችን፣ ሕፃናትን እንዲህ አድርጎ ነው አምላካችን እኮ ለቅዱስ ጴጥሮስ አደራ የሰጠን። ስለዚህ ቅዱስ ጴጥሮስ የተቀበለውን ክህነት የተቀበለውን ሰማይና ምድር ምንድን ያለው በምድር ያሰርከው በሰማይ የታሰረ ነው፣ በምድር የፈታኸው በሰማይ የተፈታ ነው የሚለውን ስልጣን ከሰጠ በኋላ ነው እኮ ጠብቅ ብሎ የሰጠው ጥበቃው። እናም ይህንን ስልጣን ይዘው እስከ ዓለም ፍጻሜ ድረስ የሚነሱ አባቶቻችን ለእኛ እኛን ለመጠበቅ አደራ የተሰጡ ስለሆነ እነሱን ብቻ ጠብቁን፣ እረኞች ሁኑን ብሎ ማስገደድ ሳይሆን እኛም ደግሞ በጎች፣ ግልገሎች፣ ጠቦቶች ሆኖ መገኘት ያስፈልጋል። እንደ ምዕመናን አስተውሉ እስቲ። አሁን ተኩላ ጠባቂ ያለው ነው? የሚጠበቅ ማን ነው? በግ አይደል? ለመጠበቅ በግ ሆኖ መገኘት ያስፈልጋል። እንደው ተኩላ ሆኖ ጠብቁኝ ማለት አይሆንም። ስለዚህ ካህናቱ አልጠበቁንም፣ ካህናቱ እንዲህ ናቸው ወይም ጳጳሳቱ እንዲህ ናቸው ብሎ ጣትን ወደዛ ከመጠቆም በፊት እኔ በግ ነኝ ወይ በግ ሆኜ ተገኝቻለሁ ወይ ማለት አያስፈልግም። ያስፈልግ ሕሊናችንን ጠይቀው እስኪ እውነት በጎች ነን? እንደው ጌታ ሊመጣ እኛን በቀኙ ነው ወይስ በግራው የሚያቆመን ብለን አስበን እናውቃለን? ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ቅዱስ ጴጥሮስን 3 ጊዜ አደራ ሰጥቶታል ከፋፍሎ። አባቶቻችን ሊቃውንቱ ቅዱስ ጴጥሮስ በዛ በጭንቅ በችግር ሰዓት ቅዱሳን ሐዋርያትን በጸሎተ ሐሙስ ማታ ከዚህ በኋላ መከራ እንደሚመጣ እንደሚይዙት ግን ያንን መከራ ላለማየት ላለመሳተፍ ሁላችሁም አትኖሩም ትሸሻላችሁ ሲል አምላካችን ቅዱስ ጴጥሮስ ቀደም ብሎ ሁሉ ቢክዱ አለ ምን አለ? እኔ አልክድህም አለና ተናገረ። ከዛ ያው ጌታ የተናገረው ስለማይቀር ማታ ሽቶች አይሁድ ሊይዙት መጡ፣ ያዙት፣ ሁሉም ተበተኑ። ቅዱስ ጴጥሮስ ግን ራቅ ብሎ መከተል ጀመረ። ቃሉ ተናግሯልና መከተል ጀመረ። ከዛ በኋላ ነው እንግዲህ አንዲት ሴት አግኝተው አንተ ከእሱ ጋር ነበርክ ስትለው እኔ ያላውቀውም የምትይው አለ።
እንደገና ቆየት ብላ ደግሞ አሁንም ሲገኝ አንተ ከእሱ ጋር ነበር? አይደለም አላውቅም አለ። ሶስተኛም ሲጠየቅ ቅዱስ ጴጥሮስ እኔ አላውቀውም የምትሉትን ሰው አላውቀውም አለና ካደ። ጌታም እንደውም አንተ ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎት ነበርና ልክ በሶስተኛው ዶሮ ጮኸ። ያን ጊዜ ጴጥሮስ አዘነ ይላል ከልቡ ጌታ የተናገረው ነገር እንደደረሰ። ይሄ ራሱ ትልቅ ትምህርት ነው። እንደው ኃጢአት ሰርተን በድለን እንደው እግዚአብሔር መሐሪ መሆኑን አውቀን ለንስሐ ልባችን ደንገጥ ብሎ እንዲያዝን እኮ ሲያስተምር እኮ ነው። ሰው እንዴ ምን እየሰራሁ ነው? ይሄ ስራ እኮ እግዚአብሔርን የሚያሳዝን ነው፣ ልክ አይደለም፣ መንገዴ ልክ አይደለም ብሎ ቆም ብሎ በሰራው ነገር መጸጸት እንዳለበት ነው እኮ። ጴጥሮስ አዘነ፣ ወዲያውኑ አለቀሰ። እንደውም አባቶቻችንም ቅዱሳት መጻሕፍትም የአዳም እንባ፣ የዳዊት እንባ፣ የቅዱስ ጴጥሮስ እንባ የተለየ ነው፣ እንደ ሰን ውሃ የሚፈስ ነው። ዝም ብሎ አንዳንድ ሰው ዝም ሲል ምንም ሳይጨነቅ ሰውነቱ ዝም ብሎ ከዓይኑ ውሃ ይፈሳል፣ እንደ ውሃ እንደ ጎርፍ። እንደው እየተጨነቁ ማልቀስና ዝም ብሎ እንባ መፍሰስ የተለየ ነው። እንደዛ ነበር፣ እንደ ሰን ውሃ እንባ ይፈስ ነበር። ቅዱስ ዳዊትም በድሎ በነበረበት ዘመን ወበአንበ ያራስኩ ምስካበ ወታውከት ማታይኒ አለ። ከዓይኖቹ የሚፈሰው እንባ መኝታውን እስከሚያርስ ድረስ ማልቀሱ አይታወቀውም ነበር። ልቡ በጣም በጸጸት ተነክቶ ስለነበር ነው። ንስሐ ማለት ይሄ ነው። ለዚህ ነው ኃጢአቱ የተደመሰሰለት። እንደውም ልበ አምላክ የተሰኘው አዳምም አምላክን ከዙፋኑ የሳበው ያመጣው እንባው ነው፣ ለቅሶው ነው። ዛሬ እኔና እናንተ ብናለቅስ ከልብ ወደ እግዚአብሔር ብንጮህ እግዚአብሔርን ሁሉ መከራ ያርቅልናል። አሁንም መከራውን ያርቅልን፣ የአባቶቻችንን ዘመን እንዲሰጠን ፈቃዱ ይሆንልን። እናም 3 ጊዜ ክዶ ነበርና ያንን አጠይቆ 3 ጊዜ የመጠየቁ ከልቡ ይቅር ማለቱን አምላካችን ይቅር እንዳለው ሲያጠይቅ 3 ጊዜ ትወደኛለህ ብሎ ጠየቀው ይላሉ አባቶቻችን። እሱም እንደዛ ብሎ ነው ያሰበው። አምላካችንም ከልቡ ምሕረት እንዳደረገለት ያን እንደማያስብበት ሲያጠይቅ 3 ጊዜ ትወደኛለህ ብሎ ጠይቆታል። እናም የተወደዳቸው የእግዚአብሔር ቤተሰቦች እግዚአብሔር መሐሪ ነው፣ ይቅር ባይ ነው። ቅዱስ ጴጥሮስም ክደኸኛልና አንተ ይህ አይገባህም አላለውም። ከተመለሰ በኋላ የሐዋርያት ሁሉ አለቃ አድርጎ የመንግሥተ ሰማያትን ቁልፍ ነው የሰጠው። በቤተ ክርስቲያን ላይ የቅዱስ ጴጥሮስ ስዕል ተስሎ አይታችሁ ከሆነ ከሐዋርያት ጋር ቅዱስ ጴጥሮስ ቁልፍ ይዞ ነው የሚታየው። አይታችሁታል? ያ ቁልፍ ጌታ የሰጠው ነው። ሊቀ ሐዋርያት ተብሎ ነው የሚጠራው። ሰዎች ግን እኛ ብንሆን አንድ ሰው ካጠፋ እስከ ዘላለም በደለኛ ነው፣ ኃጢአተኛ ነው ብለን ስንፈርድበት ነው የምንኖረው። ይቅር ባዮች አይደለም። እግዚአብሔር ግን አንተ እኮ ስለ ካድከኝ ከሐዋርያት በታች ትሆናለህ አላለውም። እንደውም ቅዱስ ዮሐንስ ወልደ ነጎድጓድ ፍቁረ እግዚእ ተብሎ ነው የሚጠራው። ነባቤ መለኮት ታኦሎጎስ ተብሎ ነው የሚጠራው። ከሐዋርያት ሁሉ የበለጠ በጌታ እቅፍ የነበረ ከሱ ሁሉ በላይ ክዶ ሸሽቶ ለነበረው ና አለና ጌታ ቁልፉን ሰጠው። የኔና የእናንተንም በደል አርቆ ኑ ብሎ እንዲወደን መንግሥተ ሰማያት የምንገባበትን የልባችንን መክፈቻ እንዲሰጠን ፈቃዱ ይሁንልን። አዎ እንግዲህ ምዕመናን እንደው ሁል ጊዜ የወንጌሉ ቃል እንተርከዋለን፣ እንነጋገራለን። እኔ የሚገርመኝ ይህን ከተናገረው በኋላም ጌታ ነገረው። ወጣት ሳለህ በወጣትነትህ ጊዜ ቀበቶህን ራስህ ትታጠቃለህ፣ ወደ ፈለግከው ትሄዳለህ። ግን በሸመገልክ ጊዜ ወገብህን ሌላ ያስታጥቅሃል፣ ወዳልፈለግከውም ይወስድሃል አለው። ይሄ ብዙ ምስጢር አለው። በምን ሞት እንደሚመስለው ጭምር ሲነግረው በወጣትነቱ ጭምር በጉልበት ጭምር ብዙ ጊዜ ቤተክርስቲያን መሄጃ ስናጣ ጡረታ ስንወጣ ስናረጅ ቤተክርስቲያን የምንመጣ ሰዎች አለን። ጊዜ ገና ነው፣ ስጋ ወደሙ ለመቀበል እንላለን። መቼ እንደምንጠራ ግን አናውቀውም። ከዛ በላይ ደግሞ ቅዱስ ጴጥሮስ ይህንን ካለው በኋላ ተከተለኝ ነው ያለው። ና ተከተለኝ አለ። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ በደላችንን ኃጢአታችንን ሁሉ ይቅር ብሎ ኑ ተከተሉኝ፣ ኑ ከኔ ጋር ሁኑ የሚለውን ቃሉን እንዲያሰማን ፈቃዱ ይሆንልን።
ለመጨረሻ ምን አለ? ቅዱስ ጴጥሮስን ና ተከተለኝ ሲለው እንደ መከተል ዝም ብሎ ቅዱስ ዮሐንስ ነበርና እሱስ እንዴት ነው ብሎ ስለ ቅዱስ ዮሐንስ ጠየቀው። ይሄ በጣም ይሄንን ዮሐንስ ወንጌል ምዕራፍ 21 ነው። ቤታችሁ በደንብ አንብቡት። አንተ ራስህ የታዘዝከውን ፈጽም፣ ተከተለኝ አልኩህ መከተል ነው። ስለ ዮሐንስ አንተ ምን አግዶህ? ምን አስጨነቀህ? እሱ ያንተ ነገር አይደለም። አልተሰጠህም፣ አልታዘዝክም። የታዘዝከውን ብቻ አድርግ ብሎ ለቅዱስ ጴጥሮስ በወቅቱ ሲነግረው ለትውልድ እስከ ዓለም ፍጻሜ ድረስ ለሚነሳው ትውልድ ሁሉ በተሰጠው ጸጋ በተሰጠው ሕይወት መኖር እንዳለበት አምላካችን አስተምሮናል። እንዳውም ይላል የግድ መልስ ይላል። አንተ ምን አገባህ ነው ያለው። ምን አግዶ ስለሱ ምን ይመለከታል? ዛሬ ትውልዱ በሚያገባው ነገር ነው እየጮኸ ያለው፣ በሚመለከተው ነገር። ይሄ ራሱ አንድ መዓት ነው። እንደው አሁን ራሱ በዚህ ሰሞን እንደው ቅዱስ ሲኖዶስ ስብሰባ አድርጎ የራሱን ስራ ይሰራል። ቅዱስ ሲኖዶስ ማለት በመንፈስ ቅዱስ የሚመራ ነው። ጥፋትም ይሁን ልማትም ይሁን ተጠያቂ አካል አለው። ተጠያቂ አካል። ሰው ግን ገንዘብ ለማግኘት መዓቱን ሲያወራ ሲለፈልፍ ይውላል። ያልተሰጠውን ሲተነትል ይውላል። በወቅቱ ግን ገንዘብ ያገኛል። አዎ የሚበላው፣ የሚጠጣው፣ የሚዝናናበት፣ የሚደሰትበት፣ ግን በራሱ ላይ እሳት እያከማቸ ነው። አይደለም ሌላው ወጣት ዝም ብሎ ምን ተነስ ኦርቶዶክሳዊ መሆን እኮ ቤተ ክርስቲያን ተገኝቶ ሕገ እግዚአብሔርን ጠብቆ አስቀድሶ ቅዱስ ሥጋውን ክቡር ደሙን ተቀብሎ ወንጌልን ተምሮ በጎ ነገር መስራት እንጂ አባቶችን ወደ ላይ የሆነውንም ያልሆነውንም መተቸት መናገር አይደለም። ምን አግዱ አለው ቅዱስ እኮ ጌታችን ቅዱስ ጴጥሮስን የመንግሥተ ሰማያትን ቁልፍ ሰጥቶ እነዚህን ጠብቅ አደራ ሰጥቶ ስለ ቅዱስ ዮሐንስ ሲያነሳ ቅዱስ ዮሐንስ ራሱን የቻለ የጌታ ትእዛዝ ስላለው እሱን አይመለከትም። አንተ ብቻ ተከተለኝ፣ ታዘሃል፣ መከተል ነው ያንተ ዴን፣ ትእዛዜን መፈጸም ነው። ስለ ቅዱስ ዮሐንስ አንተ ምንም እንድትናገር አይመለከትም ማለት። ስለዚህ እኔና እናንተም ክርስቲያን ነኝ የሚል ሁሉ የሚመለከተውን ነው ማድረግ ያለበት። ክርስትና ደግሞ ይሄ ነው። እንደው ቢያይ እንኳን አምላካችን ከባቴ አበሳ ስለሆነ በደልና ኃጢአት እንኳን ቢኖር በደልን መሸፈን ክብር ያሰጣል። አባቶቻችን ብዙ በደል አይተው ጥፋት አይተው ያንን ሸፍነው ይጸልያሉ። እግዚአብሔር ይቅር እንዲል እንኳን ያላዩትን ቀርቶ ያላዩትን የማያውቁትን መናገር ደግሞ የበደል በደል ነው። በዛ ምክንያት ምድር ትረገማለች። በዛ ምክንያት እግዚአብሔር ይቀየማል። እንዴ ገና ገንዘብ አገኛለሁ ብሎ ወይም ደግሞ የሆነ ነገር ብሎ አሁንማ ዘመኑ ለትምህርት የመጣውን ለእንደው መልካም ነገር ስልጣን የተባለው በሙሉ ለሰይጣናዊ ስራ ለስድብ ስራ ይውላል። እንዴ እግዚአብሔር ምን ይስራ? ፍርዱ የማን ነው? የእግዚአብሔር። እንዴ በመምህራን እግር ስር ቁጭ ብሎ ያላወቀውን ያልተማረውን ይሄ እኮ እንዲህ ነው የሚለው ይሄ ማለት ስህተት ነው። እንዴ ስህተት ነው ለማለት እኮ መጀመሪያ ሰው ማን ነው? ቢያውቅ እንኳን አባቶቻችን ለመስማት የፈጠናችሁ ለመናገር የዘገየ ሁን የሚለው እንደው ለመናገር ዝም ብሎ መሮጥ ራሱ መቀሰፍ ነው። ለዚህ ነው ትውልዱ ያለ ዕድሜው የሚቀሰፈው። ይመስለዋል ጊዜው እንደው ስለሮጠ ስለሄደ ወይም ገንዘብ ስላገኘ የሚጠቀምበት ይመስለዋል። በረከትም የሚያጣው ለዚህ ነው። ስለዚህ የቅዱስ ሲኖዶስም ይሁን የካህናትን ጉዳይ ይሁን የሌላም ጉዳይ ይሁን የሚመለከተንን ብቻ በክርስትና እምነታችን ምዕመናን ድርሻቸው፣ ካህናት ድርሻቸው፣ አባቶች መነኮሳት ድርሻቸው፣ ገዳማውያኑ ድርሻቸው፣ ጳጳሳቱ ድርሻቸውን ካልተወጡ እኮ ጥያቄ አለ። በእግዚአብሔር ዳኝነት ገብቶ እግዚአብሔርን መጋፋት ራሱ እኮ ሌላ በደል ነው። አንተ የለህም ማለት ነው እኮ እግዚአብሔር ለእያንዳንዱ እንደ ስራው እከፍለዋለሁ አይደል የሚለው አምላካችን። ለእያንዳንዱ በተሰጠው ሳይገባው ከሆነ እግዚአብሔር ይጠይቃል። ጠያቂ እሱ ነው። ጌታ ሐዋርያትን ሰብስቦ ቅዱስ ጴጥሮስን ነው እኮ የጠየቀው። ሌሎቹ ለምን አልተጠየቅንም አላሉ። በቃ ቅዱስ ጴጥሮስን ነው የጠየቀው። በቃ ፈለጋ እግዚአብሔር።
ካህን ካረገም ደግሞ ካህኑ የክህነቱን ስራ ካልተወጣ፣ ዲያቆኑም የዲቁናውን ስራ ካልተወጣ፣ የተልእኮውን ስራ ካልተወጣ እግዚአብሔር በሚጠይቅበት መልክ ያውቅበታል። እሱ እኮ ያውቅበታል። ታዲያ ለእሱ መተው ያስፈልጋል። ስለዚህ ልጆቻችንን ልንመክር ያስፈልጋል። መልካም ነው ስልጣኔው፣ ግን ለትምህርት ለእውቀት እናውለው። ለስድብ ለከንቱ ነገር ማወቁ ተገቢ አይደለም። ያውም የማናውቀው በብዛት ደግሞ ሰው አያችሁታውን ጴጥሮስ ካደ። ጌታ ግን የካደውን ተጸጽቶ ስለተመለሰ ና ከመንግሥተ ሰማያት ቁልፍ በጎቼን ጠብቅ፣ ግልገሎቼን ጠብቅ፣ ጠቦቶቼን ጠብቅ፣ ለአንተ አደራ ሰጥቻለሁ አለው። ታዲያ ወደ ወቅት ላይ ሰው ቢያጠፋ ተጸጽቶ ንስሐ ገብቶስ እንደሆነ እኛ ብንፈርደው እኛ ማንን እንዴት አየን? እንደውም አባቶቻችን ይላሉ አንድ ሰው ኃጢአት ሲሰራ ብታይ ይላሉ፣ በዕለቷ እኮ ነው ኃጢአት ሲሰራ ብታይ እከሌ እኮ እንዲህ አይነት ኃጢአት ሰራ ብለህ አትናገር። ለምን ትለኝ እንደሆነ ወዲያው ንስሐ ገብቶ እግዚአብሔር ይቅር ብሎት እንደሆነ ይታወቃል አንተ ይላሉ አባቶቻችን። እከሌ እኮ በደል ሲሰራ አይቼዋለሁ፣ እከሌ እንዲህ አደረገ ብሎ መናገርም አይገባም። እንዴ የራሳችን ኃጢአት መቼ አነሰንና ነው? ለመሆኑ በእኛ ኃጢአት ንስሐ ገብተን ከእግዚአብሔር ጋር ታረቅን? ሕጉን ትእዛዙን ጠበቅን? ለሁሉም በዚህ መልክ እንድንኖር እግዚአብሔር ይርዳን። እግዚአብሔር ከሁላችን ጋር አይሁን።